السلام عليكم ورحمة الله وبركاته. أكم جرتو منو مامي تين برات أرجم نيرا أسينو بوليتيكو فانا إدو أبتديانسي نيتورك ماركتينغ كيسات سرقم جرا منو أشما ولين جرا مامي تين نللي بعكم بدن ورينو جلا جرتانيس جبادة كنقل ماينس كل ما ودا جبادة نسين جنة ورابلا. سلام عليكم ቤተሰቦችን ማናም ላይ የምትገኙ እኔ አሁን ያለሁት ዱባይ ነው። መጀመሪያ ላይ ይሄን ስራ ስጀምር ሳውዲ ሆና ነው የማላቃት ልጅ ይሄንን እድል የሰጠችኝ ማለት ነው። እንግዲህ ማማ ሙክታር ማቃት እስካሁን ድረስ በፎቶ በቪዲዮ ነበር። አሁን ግን ዱባይ ላይ ስለተከፈተ ዱባይ ላይ ይሄው አብሬ አግኝቻት ዱባይ ላይ ያለው ድርጅት እየሰራን እንገኛለን ማለት ነው። እንግዲህ ይሄ ድርጅት ውሸት ነው አይሰራም አጭበርባሪ ናችሁ የምትሉት እኔ እውነታ እንደሆነ በትክክል እስካሁን ለ9 ወር በስልኬ እየሰራሁ ነበረ አምኜ ስለምሰራበት አሁን ደግሞ በእውነቴ ልክ ዱባይ ላይ ድርጅቱ ተከፍቶ ድርጅቱ ላይ ተገኝቼ ከእናቴ ጋር ነኝ ማለት ነው። አመሰግናለሁ። እሺ ሰላም ሰላም ውድ ቤተሰቦቻችን እንግዲህ በመላው ዓለም ላይ የምትገኙ ቤተሰቦቼ ዛሬ እንግዲህ ይሄንን መልእክት እያስተላለፍኩ ያለው ከዱባይ ሄድ ኦፊሳችን ከሚድል ኢስት ሄድ ኦፊስ ነው ማለት ነው። መልእክት እያስተላለፍን ያለ ነው። እንግዲህ ምናልባትም የጀመራችሁ ሰዎች ምናልባትም ለመጀመር ፈራ ተባ እያላችሁ ያላችሁ ሰዎች ወይም ደግሞ ቢዝነሱን እየሰራችሁ የምትገኙ ሰዎች አንዳንዴ ሰዎች ከለመዱት አካባቢ ወጣ ስንል ያበድን የሚመስላቸው በተለይ ስለ ገንዘብ ነፃነትና ስለ ጊዜ ነፃነት ስናወራ አንዳንዴ እንደው የምር የተባለው ገንዘብ ይገኛል ወይስ እየዋሹ ነው አሉ ሚሉ እየዋሹ ነው ብለው የሚያስቡ ሰዎችም ሊኖሩ ይችላል። እኔ ግን ዛሬ በደንብ አድርጌ ማረጋገጥላችሁ እኔ እዚህ ካምፓኒ ውስጥ ቲያንስ ኢንተርናሽናል ግሩፕ ካምፓኒ ጋር ላለፉት 17 ድፍን አመታት አብሬያለሁ። አንድም ቀን ኮሚሽን ዘግይቶብኝ አያውቅም። ምክንያቱም ኩባንያችን ኮሚሽን ሰው ደሞዝተኛ ሆኖ ሲሰራ በወር አንዴ ነው ደሞዝ የሚከፈለው። እኛ ግን በሳምንት ነው የሚከፈለን። ስለዚህ በወር 4 ነው የሚከፈለን። በወር 4 ዊክሊ ይከፍለናል፣ በወር አንዴ የወርሃዊ ይከፍለናል። ግሎባሊ ደግሞ ዓለም ላይ ያለነው ሊደሮች በየ3 ወሩ ደግሞ ዲቪደንድ ያካፍለናል። በርትቶ የሰራ ሰው ጠንክሮ የሰራ ሰው ቢዝነስ ነው ስራዬ ነው ብሎ በሚገባ ተረድቶ ጊዜውን ሰጥቶ ራሱን ሰጥቶ እንደ ስራ ራሱን ክትታሩ ለሰራ ሰው ኩባንያችን በየሳምንቱ ኮሚሽን ይከፍላል። ቲያንስ ኢንተርናሽናል ግሩፕ 34 አመታት እዚህ ምድር ላይ የቆየ ካምፓኒ ነው። የማንኛውም ሰው ወይም ደግሞ እንደማንኛውም ትንንሽ ድርጅቶች አይደለም፣ ትልቅ ድርጅት ስመጥር ድርጅት ከ60 ሚሊዮን በላይ ለመላው ዓለም ህዝብ እድል ሰጥቶ ሰዎች እየሰሩ ነው። አውሮፓ ብትሉ፣ አሜሪካ ብትሉ፣ ኤዥያ ብትሉ፣ ሚድል ኢስት ብትሉ ዛሬ የኛ ስልጠና ላይ የኛ ሚቲንግ ላይ ከአውሮፓ የመጡ ሊደሮቻችን ነበሩ። ከተለያየ ከአጅማን የመጣችው ሃይሚ ከአቡዳቢ የመጡ ሰዎች ነበሩ። ከራስ አልኸይማ የመጡ ሰዎች ነበሩ። ሰዎች እየሰሩ ነው። የሚጠራጠረው ይጠራጠራል፣ የሚሰራው ይሰራል። ስለዚህ አንተም በርትታችሁ ጠንክራችሁ ህልማችሁ ላይ አተኩራችሁ የራሳችሁ ምክንያት ይሄንን ቢዝነስ ለምንድን ነው የምጀምረው ከጀመርኩ ለምንድን ነው የምቀጥለው ብላችሁ እንደ ቢዝነስ እንደ ስራ ከያዛችሁ እመኑን ቢዝነሱን በደንብ አድርጎ ይከፍላችኋል። በደንብ አድርጎ ዳጎስ ያሉ ኮሚሽኖችን ይከፍላል ካምፓኒ። ስለዚህ ከቲያንስ ጋር ወደፊት ከቲያንስ ጋር ብሩህ ተስፋ የስኬት ጫፍ ላይ ነው። ምን በላው ነገር ራሱ ህይወታችንና ፊታችን ንጹህ ነው። ምንም ሞይስቸራይዘር አያስፈልግም። ዛሬ ግን ይሄ ከፋብሪካ የሚወጣው ቶክሲን ነገር ከመኪና የሚወጣው ጭሳጭሱ ምናምኑ ቆዳችን ላይ ምን ያደርጋል? ቆዳችንን ክራክ እንዲያደርግ ያደርጋል። ስለዚህ ምን ያስፈልገናል? ይሄንን ቆዳ የመጠበቅ ግዴታ አለብኝ ማለት ነው። ቼንጅ ምን በማድረግ እነዚህ ፕሮዳክቶችን በመጠቀም የቆዳዬን ጤንነት መጠበቅ ይችላል። ቫይታሚን ኢ ውስጥ ያሉ ብዙ ኮንተንቶች እዚህ ንጥረ ምግብ ውስጥ አሉ። ንጥረ ምግብ ቆዳችን ጤነኛ እንዲሆን ማለት ነው። አዘርዋይስ ምን ሊሆን ነው? ሳንደርስ ልናረጅ ነው። ሳንደርስ ፊታችን ሊሸበሸብ ነው። ሳንደርስ ፊታችን ብዙ ነገሮች ይደርሱበታል። እና ስለዚህ we have to change so new life ሊመጣ we wish new life አዳዲስ ህይወቶችን እንመኛለን ግን we are not